ዳግማዊ ሚኒሊክ ኃይለ መለኮት ሳህለ ማርያም ተብለው ነሐሴ 17 ቀን በ1844 ዓ.ም ከወሎ ከመጡት እናት ወይዘሮ እጅጋየሁ ለማና ከሸዋው ንጉሥ ኃይለ መለኮት ሳህለ ሥላሴ በአንኮበር ሸዋ ተወለደ። በልጅነት እድሜው ልዑል አፄ ቴዎድሮስ ተማርኮ በመቅደላ ምሽግ ተይዞ ስለ አስተዳደርና ጦርነት ተማረ። አፄ ቴዎድሮስ በ1968 ዓ.ም ከሞተ በኋላ ሚኒሊክ አምልጦ ወደ ሸዋ ተመልሶ ራሱን ንጉሥ አድርጎ ስልጣኑን ማጠናከር ጀመረ። በ1889 አፄ ዮሐንስ አራተኛው ሲሞቱ አፄ ሚኒሊክ ንጉሠ ነገሥት ዘኢትዮጵያ ሆነው አገሪቷን በግዛታቸው አንድ አደረጉ። በ1896 የአድዋ ድል ጣሊያንን በማሸነፍ ኢትዮጵያን ከአውሮፓ ቅኝ ግዛት በተሳካ ሁኔታ በመቋቋም ብቸኛው አፍሪካ ሀገር አድርጓታል። የአድዋ ድል የኢትዮጵያን ነጻነት በማጠናከር ሚኒሊክን የአፍሪካ ተቃውሞና የኩራት ምልክትም አድርጎታል። ሚኒሊክ ባቡር፣ ቴሌኮሙኒኬሽንና ዘመናዊ ትምህርትን በማስተዋወቅ ሀገሪቱን ወደ ተሻለ ትስስርና ተራማጅ ሀገር በመቀየር ኢትዮጵያን አዘምነዋል። ሚኒሊክ እንደ ሐረር፣ ከፋና ወላይታ ያሉ ክልሎችን በማካተት የግዛቱን ስፋት በእጥፍ በመጨመር በወታደራዊ ዘመቻ የኢትዮጵያን ዳር ድንበር አስፋፍቷል። በኢትዮጵያ የነበረውን የባሪያ ንግድም አስቀርቷል። ምንም እንኳን ከመኳንንቱ ተቃውሞ የተነሳ የማይጣጣም ቢሆንም ሊያደርገው ችሏል። በ1906 የስትሮክ በሽታ ገጥሞት በከፊል ሽባ ካረጉ በኋላ ባለቤታቸው እቴጌ ጣይቱ ብጡልና ቤተሰቦቻቸው አብዛኛውን የገዢነት ስልጣን ያዙ። ሚኒሊክ የነጻነት፣ የዘመናዊነትና የአንድነት ትሩፋትን ትተው በታህሳስ 12 ቀን 1913 አረፉ። የአድዋ ድል በመላው አፍሪካ ጸረ ቅኝ አገዛዝ ንቅናቄዎችን አነሳስቷል። ከዛም ባለፈ የኢትዮጵያን ስምና ሰንደቅ ዓላማ የአፍሪካ ሉዓላዊነት ምልክት አድርጎታል። የሚኒሊክ የንግስና ዘመን ለኢትዮጵያ የሃያኛው ክፍለ ዘመን እድገት መሰረትን ጥሏል። ዳግማዊ ሚኒሊክ ከአፍሪካ ከፍተኛ ተጽዕኖ ፈጣሪና ለውጥ ያመጡ መሪዎች ውስጥ አንዱና ግንባር ቀደም ናቸው ቢባል ማሳነስ እንጂ ማጋነን አይሆንም።